ብሩ የዚህኛው ምትይ እንድናስተካክል አንቺ ችግር ነው። ሰሚራ ስላለችሽ እንደከብት አዳምጪኝ። ሰሚራ ስላለችሽ እንደከብት ተነድተሽ ሄደሽ የምትያት ከሆነ እሷ ያንቺን ሪከርድ ነው አንቺ ነሽ ወይ ስትደርስ ነው ያንቺን ሪከርድ ነው የምትይዘው። ገባሽ? ኦኬ ብዙ ነገር እንደ ከብት ነው ስትነዳኝ የከረመችው አንደኛ። ሁለተኛ ደግሞ እኔ አሁን በዚሁ ምናልባት ቻንስ ያላገኘው እንዴ የመግባት እምለው ነገር አለኝ። እኔ ከመጣሁኝ እዚህ ራሱ ወንድሞቿን ራሱ ማለት ነው እቤት ድረስ ምን ብላኛለኝ? እኔ እንደመጣሁ ባለፈው ቤትሽን ሽጠሽ 4 ሚሊዮን ብር ቤት ሽጠሽ አገር ቀይረሻል አሉ ወንድሞቼ ራሱ ሊመጡ ነበር አለች። ወንድሞቿ የሚመጡት ምን ሊያደርጉ ነው? ለምንድን ነው? እኔ ፍቅር መስሎኝ በሰላም መስሎኝ እና እንዴት አመንሽ? እንዴት እንደዛልሽ አንቺ እንዴት እኔ ደብቄ እንዴትስ እንደዛ አይነት ነገር አሰብሽ ብዬ ስላት ከሳውዲ ወዳው እንደመጣሁ ማለት ነው። አይ ሰው ነው ያለኝ። እሺ ያለሽን ሰው ንገሪኝ አልኳት። ልጆቹ ናቸው ያሉት አለች። እኔ ታዲያ ለ4 ሚሊዮን ብር 4 ሚሊዮን ቤት ሽጬ ከሀገር ከዚህ ከደሴም ለቅቄ ቤተሰቦች አይ ወንድሞቼ ሄደን እንፈልግ ብለው ነበር አለች። የሷ ወንድሞች መተው የሚፈልጉት ለምንድን ነው? እኔ የዛን ሰዓት ምንም ነገር አልመጣልኝም። አሁን ግን አስተሳሰቧ ሁሉ አመጣጧ ሁሉም ነገር ደስ ስላላለኝ ይሄን ሁሉ ራሱ ጠይቂልኝ። ገብቶሻል? አሁን ነገሮችን ሁሉ ወደኔ ማላከክ እኔ ብያታለሁ። ባለፈው ራሱ ሰሚራ አልኳት አንቺ ሲሰርቅ አይጣላም። ይኸውልሽ ፈጡም ሌባ ሲሰርቅ አይጣላም። ሁሌም ሌባ ሲካፈል እንደሚጣላው ሌባ ደግሞ እርስ በርስ አይተማመንም። ለዛ አትተማመኑም። አሁን አንቺ ትንሽ ስትጠፊባት ወደ ሳውዲ ስትሄጂ እሷ ምን መሰላት ቤቱን ፖሻሽ ወደ ለንደን ሄድሽ መሰላት። ሳውዲ ሲሄድ ማሬ ግን ይቅርታ ሳውዲ ሲሄድ አብረን እኔ ሳውዲ ጀምሬ ጨራርሼ መጥቼ እቤት ውስጥ ቁጭ ብለን ከኩዌት የመጣ ሽቶ ነበር። ይሄን ሽቶ እንጂ ተጠቀሚ ብዬ ሰጥቻት ያን ሁሉ ይዛ በቃ አትሂጂ አለችኝ። ትኬት ከተቆረጠ በኋላ ራሱ ምን አለችኝ? ተይውና አትሂጂ እኔ ብር አለኝ አለችኝ። እሰቢው እንግዲህ እኔ ብር እንደሌለ ታውቂያለሽ። ያለውን ነገር እያወሽ እንዴት ነው ወደ ኩዌት እዛ ሂጅ ሰርቼ ኩዌት መመለስ አለብኝ ስላት እኔ ብር አለኝ። እሺ ብር አለካሽ 600 ዲናር ስጭኝና ማስጨራረሻ የዛን ጊዜ 200 ብር ስለሚያስፈልግ ኤርፖርት ላይ ለዛ 600 ብር እሺ ከስጡኝና ልቅር አልኳት። እንግዲያስ 15 ቀን ጠብቂኝ አልሽኝ። እሺ ሜዲካል ምናምን ጨርሼ መጥቻለሁ። 15 ቀን እሺ ጠብቅሻለሁ። 600 ዲናር ከሰጠሽኝ ከዛ ኩዌት እገባለሁኝ ምንም ችግር የለውም ያለው ነገር አልኳት። ጠበቅኳት። ተደወለልኝና ለበረራ ላይ ተባልኩ። ከዛ መጣችና ቁጭ ብለን እኔ ቤት ማለት ደስ ቤት እናቴም አለኝ ሁሉም በእናቴ ፊት እህቴም ሁላችን ቁጭ ብለን ተሰብስበን ምን አለች ፋጡማ አሁን በቃ አንቺን ቢያርሺ በቃ ሄዳለሁ ብለሻልሽ። እኔ ግን አትሂጂ ብዬሽ ነበር ወደዚህኛው እንድትሄጂ ነበር። አሁን ሄዳለሁ ብለሽ ካልሽ እንግዲህ በቃ ብትቆይ አለችኝ። 3 ወር ነው የምትቆይው አለችኝ። አይ እኔ እኮ ወደ ኩዌት መሄድን ጠልቼው አይደለም። እኔም ደስ ይለኛል እዛ ሄጄ ነገሮች ቢስተካከሉና ሁሉም ነገር ብናስተካከል። ግን አንደኛ እኔ በምን ሄዳለሁ? እሺ ካለ እንትን በይ ስላት አይ ወንድሜ ሊሄድ ነው ወንድሜ ልልክ ነው ምናምን ነገር ያን ስታመጣ ነው እኔ ራሱ ሳውዲ የጀመርኩት። አሁን ቅድም የሆነ ነገር ስታረግ አትነግረኝም፣ እዚህ ቦታ ስትሄድ አትነግረኝም አለች። ሳውዲ እሷ ራሷ አብራኝ ሸኝታኝ ታክሲ ባጃጅ ይዤ ወደ እንትን ኮምቦልቻ ድሬ ወደ ደሴ ወደ አዲስ አበባ ለመምጣት እዛ አለ የሆነ ኬላ የሚባል አለ እዛ ድረስ ሄዳ ሸኝታኝ ሁሉ ነገር እንትን ብላ እሷ ምን አለች ጭራሽ ወደዛ ስትሄድ አልነገረችኝም ብላ ራሱ ብላለች። ያው አላልኩም ትበል ይሄን ራሱ በግሩፕ ላይ ባለፈው ራሱ ብላለች። ለኔ ብላኛለች። አንቺ ሚውት አድርጊላት ነው ተራዋን እየወሰድሽባት ነው የኡመኪያን ተራ። ሚውት አድርጊ እሺ። ኡመኪያ ሳውዲ ስትሄድ ሳትነግረኝ በድብቅ ደብቀኝ ነው ሄደችው ብለሻልና እሱንም ማስራጅን ጀሚላ ደግሞ ካለች ሼር አድርጊላት ትምጣና ለጀሚላ ሰሚራን እንዳትጠይቂያ ብቻ ነው ያልኳት። እኔ እሰጥሻለሁ አላልኳትም ብላለች። እሱን ደግሞ ጀሚላ መጥታ እንድትናገር እንፈልጋለን። እሺ ቀጥዩ መመኪያ ኡመኪያ ምንድን ነው አይሰማም? ኔትወርኳ ነው መሰለኝ። አለች ጀሚላ የት አለች? ኔትወርኳ መኪያ ከትናንት ጀምሮ እንዲህ ስታሰቃየን ነበር። ገጠር ውስጥ ነው ያለሽው ውዴ? እንዴት ነው በዋትሳፕ ታዲያ ስራሽ የምትሰሪው? አይገርም። ኢትዮጵያ ተቀምጣ ለ2 ዓመት ያህል ኩዌት ላይ ሰራተኛ ታስገባለች። ኢትዮጵያ ሆና በዋትሳፕ ጋዜጣ ላይ በተፖስተው ቁጥሯ አረቦች ኮንታክት እያደረጓት እነሱ ኢትዮጵያ እንዳለች አያውቁም። ኩዌት እንዳለች ነው አክተም የምታደርገው በዋትሳፕ ሎኬሽን ካሉ እሷ ደግሞ ወደዛ ወደ ቀጠረችው ፌሯ ሎኬሽን ፎርዋርድ ታደርጋለች። ሰራተኞቹን ያደርሳ ኢትዮጵያ ተቀምጣ ገንዘቧን ትሰራለች። ጎበዝ ናት።
ኡመቲ አንቺ ነው እየጠበቅን ያለነው። እንዴት አለ እየሰማንሽ ነው። እዚህ ታሽከር ተብቦከሩ ወይ ወጥሽ ግቢ። ተሰቃየን እኮ በእናትሽ ኡመቲ አንዴ ውጭና ግቢ። ትናንትና ትኬት ከቆረጠች በኋላ ነው የነገረች። ፈጡም አንቺ ትኬት ከቆረጥሽ በኋላ ነው ለሰሚራ የነገርሻት ወደ ሳውዲ ልትሄጂ እንደሆነ? ትኬት ከቆረጥኩ በኋላ አይደለም። መጀመሪያ ላይ ወደ አዲስ አበባ መጥቼ ሜዲካል አድርጌ እንትን ለሜዲካል ሰጥተሽ ከአሻራ ሰጥተሽ ሰጥቼ ሄድኩኝ። የዛን ሰዓት እሷ መርሳ ነበረች። ተመልሼ ሄድኩኝና እሷ ከዛ መጣች፣ ከመርሳ መጣች ቤት እኛ ጋር ማለት ነው። ተገናኘን። ከዛ በቃ ያንን የሚያደርኩት መጀመሪያም የጀመርኩት ያው እንደነገርኩሽ በሷ ምክንያት ነው። ያን ሆነ ታዩ ምክንያቱን አልነግርሽም። ያ ነገር ሆነና ጨርሼ መጥቼ ሜዲካልና አሻራ ሰጥቼ ያው በኋላ እዛ ከሄደ በኋላ ነው የትኬት የምትጠሪ። የዛን ሰዓት ሜዲካሉን ሁሉ ነገር ጨራርሼ ሂጄ መጣች ከመርሳ ተገናኘን ደሴ። ከዛ ረመዳን ሊገባ ነበርና እቤት ተሰባስበን በቃ እንደዚህ ነው ሂጄ እኮ እንትን ብዬ መጣሁ ነግሬያታለሁ። መጀመሪያ ላይ በቃ እኔ ኮንትራት ሀገር ልሄድ ነው አልኳት። በቃ እንደዚህ ካልሆነ ኮይት ካልተሳካልኝ ነገሮች ሁሉ እንደዚህ ከተጣመሙብኝ እኔ ኮይት ሳውዲም ቢሆን ወይ ዱባይ ወይ ሳውዲ ልሂድ ስላት እንዴት ትሄጃለሽ? እንዴት ሂደሽ እንደገና ዝቅ ብለሽ አረብ ቤት ትገቢያለሽ አለች። የትም ቦታ ይሁን እኔ መሄድ እፈልጋለሁ አልኳት። ከዛ እንደዛ ስላት ያንንም እንደዛ ያልኩበት መጀመሪያ ትሄጃለሽ ኮይት እንደ ማምናት ሳምናት የቀረብኩት በቃ እዛ በጣም ነው ማምናት። ገብቶሻል? ያለችውን ነገር የምትለኝ ሁሉ በቃ ከእህቴ በላይ ነው ማምናት። ያ ነገር ስላለ ሰሚራ በቃ የሆነ ነገር እኮ ቢሆን እኔ ብሄድ እንደዚህ ብል እንደዚህ ማለት ስላስላት መጨረሻ ላይ አይ ምሳ ሰዓት ላይ ነው ቁጭ ብለን እና እሷ ብቻ ነን። ሰሚራ ይሄ ነገር የማይሆን ከሆነ እኔ በወይ ኮንትራት ሀገር ልሂድ፣ የሚሆን ከሆነ ብር ካለ የሆነ ወንድሟ ሊሄድ ነው ብላኝ ማለት ነው ወደ ኮይት። እሱ ከሚሄድ እኔ ያለንበትን ነገር ታውቂያለሽ፣ እኔ ቀድሜ ልሂድና ነገሮችን ሁሉ እኮ ማስተካከል እንችላለን አልኳት። አይ አለችኝ። አይ እኔ እሱ ወንድሟ አለና እሱ ሊሄድ ነው እያለኝ ስለሆነ መጀመሪያ እሱን ነው የምልከው ስትለኝ በቃ የዛን ሰዓት አይ ነገሮች ሁሉ እንትን እንደመራው ጀመርኩ ሄድኩኝ። ሜዲካል ወስጄ አሻራ ሰጥቼ ተመልሼ ወደ ደሴ ሄድኩኝ። ደሴ ሂጄ ከዛ እሷ መጣች ከመርሳ ማለት ነው ተገናኘን። ከዛ ያለው ነገር ሂጄ እኮ እንደዚህ አድርጌ መጥቶልኛል፣ ግን ያው ገና ነው ሜዲካሉ ምናምን ጨርሼ መጣሁ አልኳት። ከዛ እንዴት ተይው አለችኝ። ተይው አትሂጂ፣ ሜዲካሉ እናንተን የከሰርሽውን እዚሁ እሰጥሻለሁ አለች። አይ እኔ ሰራ የምፈልገው ይሄኛውን መሄድበት የሚገኝ ከሆነ ይገኛል አለች። ይኸው እሷ አለች ይገኛል፣ ችግር የለው። እንግዲያስ 15 ቀን 22 ቀን የቆየሁት ከዛ በኋላ ማለት 22 ቀን በዚህ በ15 ቀን ውስጥ ከመጣ ትኬት ራሱ ቢቆረጥ እተዋለሁ፣ ወደ ኮይት እሄዳለሁ። ካልመጣ በቃ ያለው ነገር ኪሳራ እንትን አይደል፣ ቀጥታ ወደ ሳውዲ እሄዳለሁ ተባባል። ጠበቅ። ልክ መጣ ሲባል አብረና አምሽተን ዋል ከጧትም መጣች ቤት እዛው ሰፈር እሷ ቤት ክላስ ይዛ ነበር። ከዛ መጣችና ቤት ውስጥ ሻንጣዬን አረታተበችኝ ምናምን ታዘገጃጀን። ከዛ የሆነም እዛ ሽቶ ምናምን ነበር እሱንም ሰጠኋት። ከዛ በቃ ያው አለ አይደል ስትለያይ የምታረጊው ነገር ያንን በቃ እንደ ምን ከዛና እንደዛ ሳውዲ ሲሄድሽው በህጋዊ አይደል እንዴ? ሳውዲ በህጋዊ ነው ሄድኩት። ታዲያ ለምን በህጋዊ ነው ለመመለስ ነው የሄድሽው ስትሄጂ? አዎ ሂጄ የተወሰነ ሰርቼ ወደ ኩዌት መሄጃ የዛን ሰዓት ወደ ኩዌት ስትሄጂ ኤርፖርት ላይ የሆነ የሚከፈል 150 ዲናር እንደ 150 ብር 150 ሺህ ምናምን እየተከፈለ ነበር የሚያልፉት ማለት ነው። ቀጥታ የለም ነበር የዛሬ 2 ዓመት ታስታውሽ ከሆነ ያ ነገር ስላለ ለዛ ቢያንስ እንኳን በግማሽ ሂጄ ሰርቼ መምጣት አለብኝ በሚለው ተመካክረን ነው የሄድኩት። ከዛ ለእናቴ ራሱ እንደዛ ብላ ቃል ገባችላት። ከዛ እናቴ ራሱ እውነት መስሏት ከዛ እንደዚህ ብላ ነበር እኮ ልጅ እንዴት ነው ምናምን ነገር አይ ችግር የለውም ኢንሻአላህ አመጣለሁ ምናምን ነገር እያልኳት ያን ሁሉ አሁን ክዳ ጭራሽ አልነገረችኝም። እስከሚሄዷ ድረስ አላቅም። እኔ እዛም ሂዲያ ምን እንዲሆን አታቅም። ነገሮችን ሁሉ ሽምድድ አደረገች። ለመሰለሽ እኔ ብዙ ነገሮች ከወሬውም ከሁሉም ነገር እኔ በነገራችን ወሬ አልችልም። እዛም ቢሆን
ካለመናገሬ ዝም ከማለቴ የሆነ ነገር ዝም እያልኩ ከማሳለፌ ነው እዚህ ደረጃም የደረሰው። ገብቶሻል? ነገሮችን እኔ የሆነ ልክ ነገር እዛ የሆነ ነገር ወሬ ከተጀመረ አታምንልሽም፣ አትቋጨውም ያን ነገር። የዛን ሰዓት እኔ ተዋለ ዝም እላለሁ። ነገሮችን በቃ እውነት አሁን ዝም ስልም እውነት እየመሰለ ሄደ። ገባሽ? ነገሮችን እኔ የሆነ አሳምናታለሁ ወይ ደግሞ እንደዚህ ብለሽ ትረዳጃለሽ። የሰው ልጅ እኮ አንድ ሰው ይቅርታ ራሱ ትልቅ ነገር ነው። የሆነ ነገር እንኳን ሆነ ይቅርታ እንኳን አስደት ይቅርታ እንኳን እንትን ማትል ሰው ናት ስልሽ በይቅርታ አንድ ሰው ትልቅ ነገር ጥፋት አጥፍቶ ሰው እንኳን እንትን ብሎ ይቅርታ ትልቅ ነገር ነው። በዛ እንኳን ሰው ጋር ራሱ እንደዚህ ታይ ሰሚራ ይሄ ነገር ቅድም አሁን ስለ ብር ስለምንድን ታጣጥፊ ትለኛለች ምናምን አለች። ወላሂ ነው የምልሽ እኔ ወላሂ ምንም ነገር ምሽል እኔ ጋር ከ2019 መጨረሻ ላይ ከ2014 እስከ 2019 መጨረሻ ላይ እንግዲህ ያለውን አመት እዛ ድረስ አብረን የብቻ ነው ስራችን ብዬሻለሁ። የዛን ሰዓት እሷ ኢትዮጵያ ላይ ምንም ነገር እስኪ እንዲሁ ይሄን አድርጊያለሁ ትበል ምንም ነገር ያደረገችው ነገር የላትም። ምንም ነገር አብረን ከተገናኘ እስኪ የተገናኘችሁበትን መንስኤ ንገሪኝ አልሻት። እንዴት ነው እስኪ መጀመሪያ የተገናኛችሁት? ማለት የተገናኛችሁት ሳይሆን ስራውን አብራችሁ የጀመራችሁት ማን አቅርቦ ነው አልሻት ቅድም። አሁን ከዛ ዝም አለች። የትርኩም ነው መሰል አስወጣት። አሁን እሱን አይ እሷ ናት ወይም ደግሞ እንደዚህ ነው ልጆች ለሆኖ ምናምን ነገር እንደዛ ነገር አለች። ይሄን ደግሞ ወላሂ ነው የምልሽ አህመድ ራሱ የሚባል አለ አብሮን የነበረው እሱ ተይዞ ገብቶ ነው እንጂ አህመድ ሲገባ ነው ሶፊ ወይም አሽቀል ባህር እዛ ቤት እንደገና እሷ የጀመረችው ይሄን ስራ። አህመድ ሰሚራ እኔ ሆነን ያንን ቤት ለ399 ዲናር ይደርስብናል። እኔ እና እሱ ያን ብር ከፍለን የሷን ብር ራሱ ማለት ነው ስንት ከሳምንት ከሁለት ሳምንት በላይ ይጠብቃል እሷ እስከምትሰጠው። ሁለተኛ ደግሞ የዛን ሰሞን አንድ በሆንበት ሰዓት እኔና እሷ አንድ ከመሆናችን በፊት እሱን የነሱ እዛ ቤት እነሱ ጋር አዲስ አብረን ሆንና 7 ገብታለች። በቃ አሁን የሷ ተራ ነው። እንትን ፋጡማ አንቺ ከሳውዲ ለምን ተመለሽ? በ3 ወርሽ ምን ያህል ቢደላሽ ነው ከሳውዲ? አይ በ3 ወር አይደለም በ3 ወር ሳይሆን በ10 ወር የተመለስኩት። በ10 ወር የተመለስኩት ከዛ የሆነ አሞኝ የተመለስኩት ደማነስ ነበረብኝ። በዛ ምክንያት ተመለስኩ። እንደገና ደግሞ አሞኝ ብቻ ሳይሆን ወደ ኩዌት ለመግባት ነው። ሲሄድም ነግሬሻለሁ 6 ወር 7 ወር ሆነ ሰርቼ ወደ ኩዌት መልሼ ለመመለስ ነው። ኤርፖርት ላይ ለዛ ለሚከፈል ክፍያ ስላልነበረኝ ነው ወደዛ የሚሄድኩት እንጂ በፊቱም ኩዌት ለመሄድ ነበር። አሁንስ ከሳውዲ ከመጣሽ ስንት ጊዜ ሆነሽ? አሁን ረመዳን ላይ ነው የመጣሁት። ስንት ወር ማለት ነው? ረመዳን ላይ ነው የመጣሁት። ያው በመሃል እዛ ረመዳን እንዳለቀ ይሄን ልጀምር ነበር። ያው በረራ ምናምን የለም ነበር